ተበታትነን እንፈልገው። ወዲህ ነው የሚፈልገው። ለሱ ጋር ከዚህ የሚያደርገው ሞክሯል። ድጋሚ ነው የሚያደርገው። አሁን ራሱ ወይኔ ጉዴ! ወይኔ ጅምኖች የፈላሁት ወይኔ ጉዴ ፈላ። እንደዚህ የምታደርጊኝማ እኛ እንዴት ረጋ ብለን እንፈልግ እያለ ገኝ ነው እንፈልግ እንደገኝ ነው እንፈልግ ማለኝ እኮ እንፈልገው እና የቱ ጋር ልፈልገው? የቱ ጋር? እሺ አንቺ ማልቀስ የቱ ጋር ነው መበል ባለመጣት ብዬ እንዳሰብ ነው። ወይኔ ጉዴ ፈላ። ወይኔ መብራን ወይኔ እግዚአብሔር ኪያ ተረጋጊ። አንቺ ራስሽ ነገር እንዳትሆኚ እሱ ተናገሪ ኪያ የት ነው እሺ የምፈልገው? ወይኔ ጉዴ ወይኔ መብራን ኪያ ለምን አትረጋጊም? ኪያ በእሱ ጋር መንገድ የለም እኮ ኪያ። ተመለሽ በቃ። እምቢ አለችኝ ሶፊ፣ እምቢ አለችኝ፣ አልሰማ አለችኝ። አሁን ተውሽ በቃ። አሁን ተውፋ ወይ ዛት ይር በቃ። እኔ ልፈልግበት እንድናገኛ ፈልጊ እኮ ቢያንስ ሀሳባችን እና ተስረቂው አንቺ እየለቅሽ እንዴት ነው እኛ የምንፈልገው? እሺ ወይ አንቺ ከበምኒ ጋር እዚህ ጋር ሁኚና እኛ እንፈልገው። አንቺ ተረጋጊ። እግዚአብሔር አንቺ እንደዚህ ይወጭሽ እንዴት ተረጋግተን እንፈልጋለን? አልፈልግም። ራስን መውጣት ትፈልጋለህ። እንደፈለግኩ ነው ያልሽው አንቺ ነሽ። ሀሳቡን ያምጣሽት አንቺ ነሽ። ምን ሆነ ነው እሱ ብለሽ በቃ እያገባሽ እኮ ነው። ያን አልመናገር አስፈላጊ አልነበረም። አሁን ኪያ በቃ ቶፋ፣ እኔ አሁን እናንተ እንድትመጡ የፈለኩት እኮ በዛ ብለን እንድንፈልገው ነው። ታጫቃጥችዋለሁ። በዛ ብለን እንድንፈልገው ነው። ኪያ በቃ ወይም ተረጋጊ። ይሄ ሁሉ ሀሳብ የመጣው በአንቺና በአንቺ የመጣ ነው። በቃ ሶፊ፣ ምንድን ነው የምታወራው? ተረጋ በል እንጂ እንዴ! ምኑን ነው የምረጋጋው? እናቱ ስጠይቀኝ ምን ልላት ነው? ምኑን ነው የምረጋጋው? አስገብቼዋለሁ እኮ ቤት እኮ አስቀምጬው እናቱ ሰጥቻት ነው የወጣሁት። እንዴት ነው ባለቤትሽ ነው ራሱን እንደፈለግ አጣ ያላችሁ? እሺ ምንድን ነው የተፈጠረው? እሺ ንገረን። እሺ ያለን ቤት አስገብቼው ነው ወጣሁ። ገመድ ይዞ ወጣ አለኝ። ሆነች ብር ጠቀስ ይገባችኋል። ኧረ ኪያ ምንድን ነው የምትረብሽው? በቃ ያደርገው እሷን ይዘህልኝ በእናትህ። እኔ ልፈልገው። የት ነው? ወዴት ነው? ኪያ ወደዛ አይሆንም። ኪያ ኧረ ተረጋጊ ባላ። እሺ እንደዛ ከሆነ ምንድን ነው እያደረግሽ ያለሽው? እንደ ድምፅሽን ሰምቶ እኮ እንዲያደርገው ነው የምታስገድጂው። ተረጋ ብለን እንፈልገው። ኧረ ለምን እሷን ይዛት ለምን አትሄድም? በቃ ኪያ ተረጋጊና ቁጭ በይ። ሀሳባችንን እንሰብስብበት። Want to reduce fine lines?